أبو بكر الصديق والله ምግብም የሚጠጣም ነገር አልቀምስም ነብዩ ሰለላሁ ዐለይሂ ወሰለም በአይኔ እስካላየኋቸው ድረስ አሉ። ውሰዱኝ አሉ። ራሳቸውን ስተው ውለዋል። ቅርብ ጊዜ ነው የነቁት። መብላትም መጠጣትም አልችልም እሳቸውም በአይኔ እስካላየሁ ድረስ አሉ አቡበክር ሲዲቅ ረዲየላሁ ዐንሁ። እንደዛ ከሆነማ የተወሰነ ሰው ይረጋጋ፣ ወደ ቤቱ ይግባ፣ ስክን ይበልና ይዘንህ እንሄዳለን ብለው ከተረጋጋ ከሰከነ በኋላ ሰው ሁሉ ወደ የቤቱ ከገባ በኋላ በሁለቱ ሴቶች ትከሻ ላይ ተደግፈው አቡበክር ሲዲቅ ረዲየላሁ ዐንሁ መራመድ አልችል ብለው በኡሙ ጀሚል እና በኡሙል ኸይር ትከሻ ላይ በእናታቸውና በኡሙ ጀሚል ትከሻ ላይ ሆነው ወደ ነብዩ አለይሂ ሰላቱ ወሰላም ወዳሉበት ሄዱ። ነብዩ አለይሂ ሰላቱ ወሰላም ጋር ሲገቡ فأكب عليه رسول الله صلى الله عليه وسلم فقبله ነብዩ ሰለላሁ ዐለይሂ ወሰለም ድፍት ብለው አቡበክርን ይስሟቸው ጀመር፣ ሳሟቸው። እዛ የነበሩ ሙስሊሞችም ሁሉ ورق له رسول الله صلى الله عليه وسلم رقة شديدة ነብዩ ሰለላሁ ዐለይሂ ወሰለም በጣም አዘኑ። በቃ አቡበክር በዛ ሁኔታ ሲያዩአቸው አልቻሉም። አቡበክር እንዲህ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም በጣም አዝነው ሲያዩአቸው ቢአቢ ወኡሚ ያ ረሱለላህ፣ እናቴም አባቴም ፊዳ ይሁኑልዎት አንተ የአላህ መልእክተኛ፣ ለይሰ ቢ በእሱን ኢላ ማ ናለ ልፋሲቁ ምን ወጅሂ፣ ትንሽ ፊቴ ላይ የተመታሁት ነው እንጂ ደህና ነኝ እኮ አይዞት አሏቸው። እቺ እናቴ ወሃዲሂ ኡሚ፣ እቺ እናቴ እኮ በረቱን ቢወለዲሃ፣ ልጆቿን በመንከባከብ የምትታወቅ ጥሩ እናቴ ነች። አንተ ደግሞ የተባረክ ነብይ ነህ። ወደ አላህ ጥሪ አድርግላት፣ እስኪ ዳዕዋ አድርግላት፣ አላህንም ለምንላት፣ ባንተ ከጀሃነም ነፃ አላህ እንዲያወጣት እንዲያድናት ዱዓ አድርግላት፣ ዳዕዋም አድርግላት አሉ። ረሱል ዐለይሂ ሰላቱ ወሰላም ዱዓ አደረጉላት፣ ወደ እስልምናም ጠሯት። ኡሙል ኸይር ሸሃዳ አደረገች ማለት ነው። የአቡበክር ሲዲቅ እናትም እስልምናን ተቀበሉ ማለት ነው። እንግዲህ አቡበክር መቼም ከነቢዮች በኋላ እችን ምድር ትልቅ ሰው ረገጣት ከተባለ አቡበክር አቡበክር ረሱል ዐለይሂ ሰላቱ ወሰላም ማንንም ሰው ዳዕዋ አድርጌለት ወደ እስልምና ጠርቸው ያላመነታ የለም አሉ። መለስ እንደው እንዴት ነው ያላለ የለም ኢላ አቡበክር፣ አቡበክር ሲቀራሉ። ሁሉም ሲክደኝ ያመነብኝ እሱ ነው። የሁሉንም ሰው ውለታ መልሰናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የሁሉንም ሰው ውለታ መልሰናል። የአቡበክር ሲቀር የእሱን ውለታ አላህ ይመልስለት። ወደ መስጂድ ነበዊ የሚያደርሱ የሰሐቦች በሮች አሉ። የሰሐባ ቤቶች በመስጂዱ በኩል በር አድርገው ወደ መስጂድ ነበዊ መግቢያ በር ይከፍታሉ ሰሐቦቹ። ነቢዩ ሰለላሁ ዐለይሂ ወሰለም ሁሉም የሰሐቦች